ወይኔ ባላቸው ወይኔ አየሽ እንደዚህ መጠንከር አለበት እስኪ አንቺ እስቲ ደረቴ ጥንካ ቸስታ እስቲ አንቺ ደግሞ አጅሪው ምን ልታደርጋት ነው 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 ወበላ ግርም ነው ቆል ላልባት ጠብቀኝ እሺ የከንቲባ ልጅ መሆን ረሳንዴ አገኛለሁ ጠብቀኝ እሺ ሞኝ ሄሎ ሰላም ነው ቀልድ ይገጠመኛልሽ እንዴ ሁለት ህፃናት ልጆች ነበሩና አንደኛ የሀብታም ልጅ ነው አንደኛ ደግሞ የደሃ ልጅ ነውና ዋና ገንዳ ቦታ ሄደው እንደ ድንገት ልብሳቸውን ሲያወላልቁ እንትናቸውን ይተያዩና ምንድነው ያንተ እንደዚህ ትልቅ ያደረገልህ ብሎ የሀብታሙ ልጅ ሲጠይቀው የደሃው ልጅ አበላሌ ነው ይለዋል ከዛ ምንድነው የምበላው ብሎ ሲጠይቀው ቆሎ ነው የምበላው ሲለው ቆሎ ነው እንደዚህ ትልቅ ያደረገልህ አዎ ሲለው እናቱ ጋር ሲበር ሄድና እማዬ ይሄ ደሃው ልጅ እኮ ምንድነው ትልቅ ያደረገልህ ብዬ ሲጠይቀው ቆሎ ነው አለኝ ቆሎ ነው ትልቅ ያደረገለት አዎ ቆሎ ነው አለኝ ዞር ብላ 100 ብር ታወጣና የ10 ብር ላንተ የ90 ብር ደግሞ ለአባትህ Kukosu inama nami Hello No. በላቸው ወይኔ በላቸው ምን መሰልኩ እኮ ማሉ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው ወይኔ በላቸው ምን መሰልኩ እኮ ማሉ ስራ በትቼ ቤት